Welcome.
በይፋ በኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በተገኙበት በይፋ ተመርቆ ስራውን ጀምሯል። እንግዲህ ሁለቱ መሪዎች የቁልፍ ርክክብ ስነ ስርዓትም አካሂደዋል። በዋናነት እዚህ ዛሬ አዲስ አበባ ስቴዲየም አካባቢ የሚገኘው የኤርትራ ኤምባሲ የምረቃ ስነ ስርዓት ላይ እንግዲህ በዋናነት የሁለቱን ሀገራት ህዝቦች ግንኙነት ዲፕሎማሲያዊ ግንኙነታቸውን ወደ ላቀ ደረጃ ያሳድጋል ተብሎ የታመነበት ትዕይንት ነው ዛሬ እዚህ አዲስ አበባ ስቴዲየም አካባቢ በሚገኘው የኤርትራ ኤምባሲ የተከናወነው። እንግዲህ በዚህ ስነ ስርዓት ላይ በዛሬው ዕለት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የመጨረሻው የኢትዮጵያ ቆይታቸውም በዚህ የኤርትራ ኤምባሲን ማስመረቅ ሆኗል። የሁለቱ ሀገራት መሪዎች ጠቅላይ ሚኒስትር ዶክተር አብይ አህመድ እና ፕሬዝዳንት ኢሳያስ አፈወርቂ የኤርትራን ሰንደቅ ዓላማ በኤርትራ ኤምባሲ ውስጥ በአዲስ አበባ ከ20 ዓመታት በኋላ ለመጀመሪያ ጊዜ አውለብልበዋል። እንግዲህ ማለት የሁለቱ ሀገራት ህዝቦች ግንኙነት ከነበረበት የሻከረ ብሎም በሰጣ ገባ የታጀበ እንዲሁም ደም አፋሳሽ ጦርነት የነበረበት ግንኙነት በዛሬው ዕለት በይፋ አክትሞለት ሁለቱ ሀገራት በከፍተኛ የመንግስት የሥራ ኃላፊዎቻቸውና መሪዎቻቸው በዛሬው ዕለት ኤምባሲያቸውን አዲስ አበባ ከፍተዋል። እንግዲህ ኢትዮጵያም በቅርብ ጊዜያት ውስጥ ኤምባሲዋን አስመራ እንደምትከፍት ነው የሚጠበቀው። ይህ ማለት የሁለቱ ሀገራት ህዝቦች ግንኙነት ህዝብ ለህዝብ ግንኙነቱ እንግዲህ ባለፈው ሳምንት የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እዛ ኤርትራ አስመራ በተገኙበት ወቅት በይፋ መጀመሩን ይፋ አድርገው ነበር። እናም የዚህ ክንውን አካል የሆነ ነው እንግዲህ ዛሬ በአዲስ አበባ የኤርትራ ኤምባሲ ተከፍቶ በዋናነት ስራውን እንዲጀምር የቁልፍ ርክክብ የተደረገው። በትላንትናው ዕለት በአዲስ አበባ ሚሊኒየም አዳራሽ በትላንትናው ዕለት የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በተገኙበት የእርቅና ሰላም ማብሰሪያ መድረክ ተካሂዷል። በመድረኩ ላይም እንግዲህ ከ25000 በላይ የአዲስ አበባ አጎራባች አካባቢ የሚገኙ ሰዎች ተሳታፊዎች ነበሩ። በመድረኩ ላይም እንግዲህ የተለያዩ ክንውኖች ነበሩ። በመድረኩ ላይ እንግዲህ የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የኤርትራና የኢትዮጵያ ህዝቦች